ማንም ሰው ሁሌም ስራ ይበዛበትን ለነገሮች ቅድሚያ የመስጠት ጉዳይ ነው እንጂ ማን እንደምታሙ ተጠንቀቁ። ጨውና ስኳር ይመሳሰላሉና። በዚህ ዓለም ላይ ባለ ማንኛውም ሰው ላይ ፍጹም እምነት አይኖራችሁ። ምክንያቱም የራሳችሁ ጥላ እንኳን በጨለማ ጊዜ ጥሏችሁ ይሄዳል። መጥፎ ልማድ እንደሚመች አልጋ ነው። በቀላሉ ይገባሉ፣ ለመውጣት ግን ከባድ ነው። ለአንድ ሰው ምን ያህል ውድ መሆናችሁን ጊዜ ፍንትው አድርጎ ያሳያችኋል። ሁሉ ሰው ላይ ቆጭታችሁ መወጣት ትታችሁ ራሳችሁን ማከምን ተማሩ። ምንም አደረጋችሁ ምን ሰው ይፈርድባችኋል። ስለዚህ መሆን የምትፈልጉትን ሁኑ። ያለ ጠንካራ ሥራ ስኬትን መጠበቅ ሳትዘሩ ለማጨድ እንደመሞከር ነው። የማይረቡ ሰዎችን ካላስወገዳችሁ የሚጠቅማችሁን ሰዎች ማግኘት አትችሉም። የራሳችሁን አእምሮ ካልተቆጣጠራችሁ ሌላ ሰው ይቆጣጠርላችኋል። ሥራችሁን በመስራት ጥሩ ኑሮ ትኖራላችሁ። ራሳችሁ ላይ በመስራት ግን የከበረ ሀብት ይኖራችኋል። ሁልጊዜም የእናንተን ዋጋ የማያይ ሰው ይኖራል። ያ ሰው ራሳችሁ አትሆኑ። ሰዎች እንደ አማራጭ ሲያዩዋችሁ እናንተ በምርጫ ተዋቸው። ንብረት ከመሰብሰብ ይልቅ ለጥሩ ልምድ ዋጋ ስጡ። ምክንያቱም ጥሩ ትዝታ ለሕይወታችሁ ሀብት ነው። ብዙ ሰው ይወዳችኋል። ለማይወዳችሁ ሰዎች ትኩረት አትስጡ። በሕይወታችሁ ላይ በምታደርጉት ትግል አትፈሩ። ያሰባችሁት ሕይወት ላይ ለመድረስ ጠንከራችሁ መስራት በጭራሽ የሚታፈርበት ጉዳይ አይደለም። ሰውነታችሁን ጠብቁ። ጤንነታችሁ ትልቅ ሀብት እንደሆነ አትርሱ። ራሳችሁን ለማሻሻል በምታደርጉት ጥረት ስትታመዱ ሌላውን ሰው ለመተቸት ጊዜ አይኖራችሁም። ለማይረሙ ሰዎች ምላሽ አትስጡ። ቀስ በቀስ ከሕይወታችሁ አስወግዷቸው እንጂ። መሆን የማትፈልጉበት ሕይወት ላይ መሆናችሁ ብቻ እንድትነቁ የሚያደርግ በቂ ማበረታቻ ነው። ሁሉን ነገር ለሰው መናገር አቆሙ። አብዛኛው ሰው ግድ የለውም፣ አንዳንዱ ደግሞ በውስጡ ውድቀታችሁን ይመኛል። ሳያስቡ ማውራት ያለ ኢላማ እንደመተኮስ ይቆጠራል። ሁሉም ወደሚሄዱበት ጎዳና ከመሄድ ይልቅ ጎዳና በሌለበት አቅጣጫ በመሄድ ለሌሎች ጥርጊያ መንገድ ተዉ። የትላንትና መጥፎ ነገር በማሰብ የዛሬን ጥሩ ነገር አታበላሹ። ከሌሎች ሰዎች በጣም በመጠበቅ አንዳንዴ የራሳችንን ልብ ስብራት እንፈጥራለን። ሁሌም እውነተኛ ሁኑ። የሁሉንም ሰው ጊዜ ከማባከን ታድኑታላችሁ። የግል ሕይወታችሁን ለማንም አታካፍሉ። ሌላ ሰውም እናንተን ሊጎዳ የሚችልበት ምንም መንገድ አትስጡት። ብቻ መሆን ራሳችሁን ለማወቅና ለመረዳት ጊዜ ስለሚሰጣችሁ አትጥሉት። ማንም ሰው የምትፈልጉት ነገር የማይገባችሁ ሆኖ እንዲሰማችሁ እንዲያደርግ አትፍቀዱለት። ስህተቶች መወጣጫ ድንጋዮች እንጂ እንቅፋቶች አይደሉም። ከእነሱ ተምራችሁ ወደፊት ተጓዙ። ፍጽምናን ከመጠበቅ ይልቅ ነገሮችን ሰርቶ መገኘት ይሻላል። ጠላታችሁ ከሁሉም በላይ የምታምኑት ሰው ሆኖ ይገኛል። የበግ ልብስ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ራስን መንከባከብ ራስ ወዳድነት አይደለም፣ ትርጉም ያለውና ሚዛናዊ ሕይወት ለመኖር አስፈላጊ ነው።
ማሸናፊዎች ትኩረታቸው ማሸነፍ ላይ ነው። ተሸናፊዎች ትኩረታቸው አሸናፊዎች ላይ ነው። ለራሳችሁ አእምሮ ሰላም ስትሉ ሰዎች ስለናንተ ብዙ ነገር እንዲያውቁ አታድርጉ። እውነቱን ከተናገራችሁ ምንም ነገር ማስታወስ አይጠበቅባችሁም። ሰዎች ማድረግ አትችሉም ሲሏችሁ የእናንተን ሳይሆን የራሳቸውን ውስንነት እየነገሯችሁ ነው። ለምትናገሩት ቃላት ዋጋ ለማይሰጥ ሰው ምላሹ ዝምታ ነው። ፍራቻ ጊዜያዊ ነው፣ ጸጸት ግን ለዘላለም ነው። ምክንያት መደርደር ዛሬን አቅልሎ ነገን ያከብድብናል። ራስን መግዛት ዛሬን አክብዶ ነገን ያቀልልናል። በተመሳሳይ እሳት ሁለት ያትቃጠሉ። አይሳካልኝም ብሎ መፍራት ገና ሳይጀምሩ መሸነፍ ነው። ምቾታችንን ለጥቂት ዓመታት መስዋዕት ስናደርግ ለአስርት ዓመታት ነፃነት ይኖረናል። ችግር ብዙ ጊዜ ማንኛውንም ተራ ሰው ለልዩ ማንነት ያዘጋጀዋል። ብቸኛው ስህተት ከስህተታችን ሳንማር ስንቀር ነው። ትላንት የዛሬን ጊዜ እንዲሻማ አትፍቀዱለት። ሲደክማችሁ ማረፍን ተማሩ እንጂ ሥራ አታቁሙ። ያለፈ ሕይወታችሁ ለመማርና ለማደግ የሚያስችላችሁ እንጂ የምትኖሩበት ቦታ አይደለም። የነገሮች ሂደት ለማፋጠን አትቸኩሉ። ምንጊዜም ትልቅ ነገር ጊዜን ይጠይቃል።